العنصر الآخر لا أصدق أني ألامنم أنهم فعلوا بك هذا يا أمه الناس وانش لا يهم فتصموا بيجيناتي أدمت أزاونتو أنات قطعين تناقرالج تلالش بهودي زتقني وتشكمكت أباتو بتولد بورو موت أباتم ناتم هون كلت لسنا لتعلق أهتو كمولدي تنسى سوستامت نبريت أبامت راسو براسو جزيس كتو درس مولدنا فكرين هلو ستوت لاكمة دارسي درس كانديت كمود دارسي تجدار كوتس بس أبايا بدينوا لبيت سوتش بالله تكبرت هيتشين كأمست عمت بوهلا فتات عند سيتنا عندون دلش كامت أشلت بوهلا فتات السون دميلو يتمارك شيء دلتشين ليلة عقب استمرنت المتسرة أني من جوتشون بما صدق تتأمد مستون مكدم نبرة استماري سلهونج دستنيا نبركو كجزء بوهلا مجنون على مود الجمرة على الشم أني بيتم بمن قبال تنكبكبكم سلزي للا بسراتني أكترش دموزان مكفل جمرة سراتني يوم التشجيزي بأقل قلوتي تكرار يادر أصل تشينغدا يونكم الطبل جيمستلين يادر أصل تشينغدا يونكم الطبل جيمستلين بما يقبات مقبات جمرة يالش تقسم يالش سراتنيو ጉዳይ እንደገባው ነገር እንደውም በማይገባት ቃላት እንደምናገራት ወቀሰችኝ እያደረ ልጄን ያለማናገር ያዘ እንደውም ከቤት ውስጥ ካለው ክፍል ያስወጡኝ እንደውም ቤት ውስጥ ካለው ክፍል ያስወጡኝ ከቤት ውጭ ወደ ተሰራው ክፍል እንደውም ሰራተኛዋን በኔ ቦታ አስገቧት ሰራተኛዋን በኔ ቦታ አስገቧት እንደሚሉት ለሷ ስለሚፈሩላት እኔንማ ጉዳያቸው ሁሉ አልቅቷል ለምንስ ይፈሩልኛል እኔ አላምንም እናቴ እነሱ እኔ አላምንም እናቴ እነሱ አንቺ ላይ ይሄን ይፈጽማሉ ብዬ ትላለች ቻልኩት ይሄንንም ችዬ ወደድኩ ንዴቴንም ደበቅኩ ምክንያቱም ልጄን እወደዋለሁ ደሞ ለወንድና ወንዱና ለሴቱ ልጅ ስል ከመጀመሪያ ሚስቱ ለወለዳቸው አንድ ቀን ሌላ ከተማ የምትኖረው ልጄን ዘይሬያት ተመለስኩ ወደ ምኖርበት ሰርቪስ ሲሄድ አገኘው ዕቃዬን ፍራሼንም ትንሿ ሳጥኔንም ከክፍሉ ውጭ ተጥሎ በሩን ስቆረቁርባቸው ምክንያቱን ስጠይቅ የልጄ ሚስት አለችኝ ልጄ ከኋላዋ ቆሞ ሰርቪሱን ፈልገነዋል የዕቃችን መጋዘን እንዲሆን አለች እኔ ሴት ልሂድ አልኳት እኔ ሴት ልሂድ በእንደዚህ አይነት ወቅት አለች ሚስቲቱ አለች የትም ቦታ ሂጂ ቤት ውስጥ ሲቀር የአላህ መሬት ሰፊ ነው አለችኝ እኔ አላምንም እናቴ እነሱ አንቺ ላይ ይህን ይፈጽማሉ ብዬ የታሉ ልቦች የታሉ ስሜቶች ትላለች እናት የሚገርመው ልጄ ከኋላዋ ነው ምንም አልተንቀሳቀሰም አንድም ቃል አልተናገረም የጎረቤቴን በር አንኳኳው በጣም ብርዳማ በሆነ ወቅት ላይ ወደ ጎረቤታችን ዘንድ ስገባ አልኩ ዛሬ ሌሊት እናንተ ጋር ማደር ፈልጋለሁ አልኩ ተገረመች ምን እንደምላግራ ገባኝ ግልጹን ነገርኳት አለቀሰች አላምንም ብላ አልኳት ዛሬ ብቻ ነው እናንተ ጋር ማድረው ከዛም ጠዋት ልጄ መጣ ትወስደኛለች አይዞሽ አለችኝ ቤቱ ቤትሽ ነው ባልቴቷ ትላለች ከዛም ጠዋት ላይ ለልጄ ደወልኩላትና ነገሩን ሁሉ ነገርኳት ጠየቅኳት መጥቷ እሷ ዘንድ እንድትወስደኝ ግን እሷ አማሃኘች ምክንያቱም ባለቤቷ በጣም ተጠቧል እሷ ዘንድ 2 ቀን ብቻ በተቀመጥኩበት ጊዜ ታዲያ እንዴት ነው እነሱ ጋር ብኖር ከዛም የስልኩን ማዳመጫ ዘጋችው ያ አላህ እነሱ አንቺ ላይ የሚፈጽማሉ ተብሎ ግን ይታሰባል የመልካም ምንዳ የት አለ አላወቁም እንዴ ባል ቢጠፋ ሌላ ባል እንደሚተካ
وأن الزوجة إذا ሚስትም ብትሄድ فبدلها ሌላ زوجة ሚስት أخرى እንደሚተካ ولكن إذا ነገር ذهبت ግን الأم እናት ከሄደች فكيف سيأتون ሌላ بأم እናት ከየት غيرها ያመጡታል? لا أصدق እኔ أمها አላምንም أنهم እናቴ فعلوا እነሱ هذا ይህን አንቺ ላይ ይፈጽማሉ ብዬ تقول العجوز ትላለች አዛውንቷ። أغلقت ابنتي ልጄ የስልኩን ማዳመጫ ዘጋችው፣ ومعه أغلقت باب አብራም الأمن. የተስፋዬን በር ዘጋችው። ተስፋ ነበረኝ أن أسكن عندها እሷ ዘንድ እንድኖር፣ لأنها ابنتي ምክንያቱም ልጄ ነች። وهي التي سوف እሷ ነች تتحملني የምትችለኝ وتتحمل كبري وعجزي ትልቅነቴና እርጅናዬም። وصرت أبكي ማለቅስ ጀመር حتى لم أجد دموعا የማለቅስበትን أبكيها እንባ እስካጣ ድረስ። ولما علمت ጎረቤቴ جارتي ነገሩን ስታውቅ شاطرتني ለቅሶዬን البكاء ተካፈለችኝ። وقالت لا عليك አይዞሽ አለችኝ። فهذا ይሄ بيتك ቤትሽ ነው፣ ونحن أهلك እኛም ቤተሰቦችሽ ነን። وعن طريق أحد በሰፈራችን المسلمين ካለ አንድ በጎ አድራጊ لما علم بقصتي ታሪኬን ባወቀ ሰዓት وفر لي سكنا ቅርብ قريبا ቦታ ቤት አዘጋጀልኝ። وقال نحن እኛ مستعدون አንቺን ለማገልገል ዝግጁ ነን አለኝ። كبيرنا إلى ከታላቃችን صغيرنا. እስከ ታናሻችን كان أهل الحي የሰፈሩ ሰው ሁሉ يزوروني ይጎበኝ ነበር። ويقدمون لي كل ሁሉን شيء ነገር إلا ያቀርቡልኛል። ابني لم يزورني ልጄ ብቻ ሲቀር بل مرضت مرضا እንደውም شديدا በጣም ታምሜ وأخذني الجيران ብርቱ ህመም للمستشفى. ገጥሞኝ ወደ ሆስፒታል وصار ሄድኩኝ። أهل الحي يزوروني إلا የሰፈሩ ሰው ابني ሁሉ ይዘይሩኝ ነበረ። إلا ابني لم ልጄ يزورني ሲቀር ولم አይዘይረኝም يسأل ነበር፣ عني. ስለኔ አይጠይቅም። وها أنا ያው እኔ أنتظر ዚያራውን زيارته እጠባበቃለሁ፣ وقلبي يتقطع عليه ልቤ በሱ ላይ እየተሰበረበት። وها أنا ይኸው እኔ أنتظر زيارته ዚያራውን እጠብቃለሁ፣ وقلبي يتقطع ልቤ እሱ ላይ عليه እየተሰበረበት። وأدعو الله أن يسامحه አላህም እንዲምረው ጠይቃለሁ፣ ويعفو عنه አውፍ እንዲለው። ما أرحمك أماه ምንኛ አዛኝነሽ እናት! رغم ما صنع ይህን وفعل ሁሉ ፈጽሞ لا زلت ያደረገውን تدعي له አድርጎ ዛሬም بالعفو ዱዓ والمغفرة. ታደርጊለታለሽ በአፉና በመግፊራ። لا أصدق እኔ أماه አላምንም እናቴ أنهم فعلوا هذا بك አንቺ ላይ ይህን ይፈጽማሉ ብዬ። ولكن ነገር ግን قسما بمن قرن عبادته የእሱን ዒባዳ ላንቺ በመጎ ከማድረግ ጋር ባቆራኘው እምላለሁ قسما እምላለሁ። بمن قرن የእሱን ዒባዳ ላንቺ በጎ ከማድረግ ጋር ባቆራኘው ጌታ ليدفعن الثمن ولو بعد حين. ዋጋዋን